የቀጠርሽው አምነሽው ሶሻል ሚዲያ ላይ ሰዎችን እረዳለሁ አግዛለሁ ሲል አንደኛ ኢትዮጵያዊ ወንድሜ ነው ስትይ ብለሽ አምነሽው ይሄን ገንዘብ ከፈልሽው ችግር የሆነብሽ መኪናው ተበላሸ ወይስ ማኔጅ ማድረግ ከበደሽ? ምንድነው ችግር የሆነው? ከዛ በኋላ አንደኛ ችግሩ የመጀመሪያው እኔ ፕላኔ የ7 ዓመት ፕላኔ ኢትዮጵያ መኖር ፈልጌ ከኢትዮጵያ እዚህ መጥቼ ትራክ ድራይቨር የሴት ትራክ ድራይቨር እኔ በህልሜ ማስብ ያለቀም ትራክ ድራይቨር ሆኜ በየስቴቱ እንደ ሴት በቃ ስራ በጣም ትልቅ ስራ ነው። በጣም ሪስፔክት የሚደረግ ስራ ነው። በቃ ራሴን ማለት 8 ዓመት 7 ዓመት ለፍተክ ትራክ ድራይቨር ሆናለሁ ብዬ ሳላስብ ትራክ ድራይቨር አድርጎኛል። አንድ እሱ ያለ ፕላኔ ብሬን ማስመለስ ስለማልችል ማለት ያንን ለድራይቨር ሰጥቼው የዛሬ 10 ዓመትም አይመልስ ራሴ ድራይቭ ካላደረኩ መጥቼ ነው ከዛ ትምህርት ቤት ሄጄ እዛ ያለው ላይፌን ብዙ ነገሮች ነው ሚዲያ ላይ ማውራት የማልፈልጋቸው ምድረብል አድርጌ መጥቼ ትራክ ድራይቨር ሁኜ ይኸው ኢትዮጵያ አልተመለስኩም ቀረው ማለት ነው። አገሬ ለመመለስ ለመኖር ፎር ጉድ ኢትዮጵያ ለመኖር ሄድኩ ልጅ በዛ ምክንያት ተመልሼ መጣው ማለት ያ ማለት 8 ዓመት ለሴት ልጅ ቀላል አይደለም። አንድ እሱ ሁለተኛ ማኔጅ ማድረግም ላይክ ቢዝነሱ አላውቀውም ለኔ በቃ ጨለማ ውስጥ የገባ ሰው ታውቃለህ እንደዛ ነው። እሱን አምኜ ነው ያንን ትራክ የገዛሁት። ሶስተኛ ትራኩ የተበላሸ ትራክ ነው። ምን ተደረግኩ መሰለህ ከትራኩ ላይ ደግሞ ከዛ በኋላ ሰውየው እንትን እያለኝ እንደሆነ ገባኝ የሆነ የዋሸኝ እንደሆነ ትራኩንም ጤነኛ ትራክ እንዳልሆነ ምናምን ሲገባኝ በሚቀጥለው ቀን ላይ ምን አልኩት ዳላስ ቴክሳስ ከመጣን በኋላ ትራኩ ቼክ ይደረግልኝ እኔ ቼክ ሳይደረግልኝ ይሄን ቀሪውን ብር አልከፍልም ስል የሆነ ትራክ ጋራጅ ይዘውኝ ሄዱና እኔ ዲያግኖስ ይደረግልኝ ነው የጠየኩት። ምክንያቱም ዲያግኖስ አልተደረገም። ስጠይቅ እኔ አሁን ዲያግኖስ የሚለውን ራሱ አሁን ነው የማውቀው አላውቅም። የዛን ሰዓት ምንም አላውቅማ ስለ ትራክ ሌላ ቢዝነስ ምናምን ብጠይቀኝ አውቃለሁ። ስለ ትራክ ምንም አላውቅም። ሰው ዲያግኖስ ይደረግልኝ ብዬ የቱ ይዘውኝ ሄዱ የሆነ ትራክ ጋራጅ ይዘውኝ ገብተው ኢንስፔክት አደረጉልኝ። ኢንስፔክት ማለት ኦይል ቼንጅ ዝም ብለው ጎማውን ቼክ ምናምን ተደርጎ ውስጡ ምን ችግር እንዳለበት ሳይታይ የሆነ ቢጫ ወረቀት ሲሰጡኝ የሆነ ነገር ቼክ ሲያደርጉ ታየው። ቼክ የተደረገ መሰለኝ አመንኳቸው። የጋራጅ ሰዎች ከእሱ ጋር ግንኙነት ያላቸው ናቸው ወይስ ገለልተኞች ናቸው? እኔ አላውቅም። እንግዲህ እሱ ሰደሽ እኔ አላውቃቸው። እሱ ያውቃቸዋል። ተሙ አይ ቲንክ ታውቃቸዋለህ። እንደውም የሆነ ሰዓት ማስታወቂያ ሲሰራ ሰምቻለሁ የእነሱ ጀሚል ስሙ ስለጠፋብኝ እነ ጀሚል ጋር ነው። እሺ ከሱ ጋር ኦኬ። እሺ ኦኬ። አሁን ወደ እንትኑ እንምጣ። ኦኬ ያ ቼክ ይደረግ ማለት ዲያግኖስ ይደረግልኝ መኪና ውስጡ ነው። እነሱ ግን ቼክ ዙሪያውን ዝም ብለው ግሪስ ምናምን አድርገው ኦይል ቼንጅ አድርገው ነው የሰጡኝና ኢንስፔክት ተደረገ ብለው ሰጡኝ ማለት ነው። በኋላ ትራኩን ልኬልሃለሁ በውስጥ ያሳየኝን ላይ በ3 ወር ውስጥ ድራይቨር ደውሎ እኔ የዛን ሰዓት ትምህርት ላይ ነበር ደውሎ ቴምር ይሄ ትራክ ምንድን ነው ያበራል መሀል ሃይዌይ ላይ እንትንን ኢንጂኑን ሸዳውን አድርግ ካልሆነ አደጋ ነው ይልና በራሱ ጊዜ ይዘጋበታል። እየነዳ 4-3 ደቂቃ ይሰጠዋል እንትን ሾልደር አስይዞ ምናምን ያጠፋል ማለት ነው። ሰው እንደዛ አይነት የተለያዩ ላይቶች የኢንጂን ላይት ይበራል። የተለያዩ ላይቶች እየበሩበት ተቸገረ ማለት ነው። እና ነገረኝ ያን ያሳየውክን